የፊልሙ መነሻ ወደፊት ዓላማችንን በሚስጥራዊ ኃይል ያጠቃችና ህዝቡም እየተጨናነቀ ያለ ነው። ይህ ዓለም አቀፋዊ ድንጋጤም ዓለም አቀፍ ሽብር እንዲፈጠር ምክንያት ሆኗል። ህዝቡም ከመጠን በላይ የተጨነቀ በመሆኑ ዜጎቹ መጥፎ ነገር እንዳይፈጠር በመፍራታቸው ኢኮኖሚውና ሌሎች ነገሮችም እያናጋ መጣ። ሬኒ ወላጅ አልባ ልጅ ሲሆን ማንበብና የራሱን ስራ መስራት የሚወድ ልጅ ነው። ጓደኛ ማፍራት ይፈልጋል። ነገር ግን በወላጅ አልባ ህጻናት ማሳደጊያ ውስጥ ያሉ ህጻናት አስተዋይ ስለሆነ ይሳለቁባታል። ብዙ ጊዜም ብቸኝነት ይሰማዋል። ምክንያቱም ሌሎቹ የሱን ግማሽ ያህል እንኳን ብልህ ስላልሆኑ ነበር። የሱ ብቸኛ መካሪ የታሚል ቋንቋ መምህሩ ሚስ ፔሩማን ስትሆን አንድ ቀን ለአሸናፊዎቹ ቦትራይት አካዳሚ ተብሎ በሚጠራው ታዋቂ ትምህርት ቤት ነጻ የትምህርት ዕድል የሚያሰጥ የፈተና ማስታወቂያ አሳየችው። ሬኒ ሁሌም ወደዚህ ትምህርት ቤት መሄድ ቢፈልግም ችሎታውን ግን ይጠራጠራል። ሚስ ፔሩማን ግን ከፈተናው ተሳታፊዎች ሁሉ እድል የበለጠ እንደሚገባው እሱ እንደሆነም ነገረችው። በሚቀጥለው ጠዋትም እሷ ልትወስደው ትመጣለች። ከዚያም በመኪና ወደ ፈተና አዳራሽ ሄዱና ተቃቅፈው ተለያዩ። ብዙ ልጆችም ከጎኑ ሆነው ፈተናውን ሊወስዱ መጥተው ነበር። ፈታኛቸው ስሟ ቁጥር 2 ስትባል እንግዳና ጥብቅ ባህሪ ነበራት እና ማድረግ የሚችሉትንና የማይችሉትን ነገር ገለጸች። ሬኒ የመጀመሪያውን ጥያቄ ተመለከተ። እሱም ዝሆንና ግመል ከከፍታ ላይ ቢወድቁና አንዱን ብቻ የማዳን እድል ቢኖረው የቱን እንደሚያድን የሚጠይቅ ነበር። ሬኒም የራሱ ምክንያት በመጠቀም ዝሆኑን እንደሚያድን መለሰ። እንደዚህ አይነት ከርህራሄ ጋር ለተያያዙ ጥያቄዎች ምላሾችን ከሰጠ በኋላ የመጨረሻ ጋር ይደርሳል። ጥያቄውም ደፋር ነህ ሆይ የሚል ነበር። ሬኒም ለማሰብ ጊዜ ወስድብኛል ብሎ ማሰብ እንደሚፈልግ መልስ ይሰጣል። ፈታኛቸው ቁጥር 2ን እርሳታቸውን እንዲያስቀምጡ ጠይቃቸው ተማሪዎቹ በትዕግስት ሲጠብቁ ወረቀቱን አረመችውና ይህንን ፈተና ያለፉ ተማሪዎች ለሁለተኛው ዙር ፈተና ክፍል እንደሚገቡ እንዲሁም ቀጣዩ ህንጻ ካለው ክፍል ልክ 1 ሰዓት ሲል ማመልከት እንዳለባቸው ነገረቻቸው። እሷም አንድ እርሳስና ማጥፊያ ብቻ እንዲያመጡ እንደሚፈቀድላቸው አከለች። ሬኒም እርሳሱ ቢሰበርባቸው መቅረጫ ተዘጋጅቶላቸው እንደሆነ ሲጠይቃት ለፈተና አስፈላጊው ነገር ሁሉ እዛው እንደሚኖራቸው መለሰች። ከዚያ ያለፉ ተማሪዎች የሱ ስም ስታነብ የሬኒ ስም ብቻ ተጠራና ሁሉም ሰዎች በሚያሳዝን ሁኔታ ግቢውን ለቀው ወጡ። እሱ ግን ወደ ቀጣይ ፈተና አዳራሽ ሲሄድ ሮንዳ የምትባል ሴት ልጅ ከፊቱ እየሄደች ሳለ በድንገት እርሳሷን ወደ ፍሳሽ ማስወገጃ ቱቦ ጣለችው። የሮንዳ ጓደኞች ተዋት ወደ ውስጥ ሲገቡ ሬኒ ግን ሊረዳት አሰበ። ለፈተናውም ጥቂት ደቂቃዎች ብቻ ይቀራሉና የእሱን እርሳስ ለሁለት ሰብሮት አንዱን ሰጣት። መቅረጫም ክፍል ውስጥ እንደሚዘጋጅላቸው እርግጠኛ ነበር። እሷ ምስጋናዋን ገልጻ በፈተና ወቅት መልሶቹ እንደምታሳየው ብትገልጽም እሱ ግን እምቢ አላት። በፈተና አዳራሽም ፈታኛ በፈተና ወቅት የሚነገረው ነገር ሁሉ ውጤቱ ውድቅ እንደሚያደርግና ፈተናው ከባድ እንዲሁም ረጅም እንደሚሆን ትናገራለች። አንድ ሴት ልጅም በህጎቹ በማግልጎማ ተባረረች። ሬኒን በምልክት እጁን አውጥቶ መቅረጫ እንደሚፈልግ ለፈታኛው ሲነግራት እሷም ገብቷት ፈቀደችለት። በመጨረሻ ፈተናው ተጀመረና ጥቂት ሴኮንዶች ብቻ እንዳለፉ አንድ ልጅ ይህንን ፈተና መስራት አልችልም እያለ እየጮኸ ሮጦ ወጣ። ሬኒ ብዙዎቹ ለመድረስ በጣም አስቸጋሪ በሆኑ ጥያቄዎች ላይ ተኩሯል። አብዛኛዎቹም ስለ ዓለም ታሪክና ጂኦግራፊ የላቁ ጥያቄዎች ናቸው። ከሷ አጠገብ የተቀመጠችው ሮንዳ ግን መልሶቹን ከግማሽ ሰዓት በፊት ጨረሰች። በድብቅም ትንሽዬ ወረቀት ለሬኒ ጣለችለት። እሱም ወረቀቱ መልስ እንደያዘ ያስተውላል። እናም ከጥያቄዎቹ ጋር እየታገለ ቢሆንም ወረቀቱን ግን አያነሳም። ሁኔታዎች ከባድ እየሆኑ ስለመጡ በአስቸጋሪዎቹ ጥያቄዎች ምክንያት የሚያለቅሱ ተማሪዎችም ነበሩ። ሬኒ አንዱን መልስ አያውቅም። ነገር ግን ጥያቄዎቹን በጥንቃቄ ሲያነብ የመጀመሪያው ጥያቄ መልሱ በመጨረሻው ጥያቄ ውስጥ እንደተደበቀ ይገነዘባል። በተመሳሳይ መንገድም ሁሉም መልሶች በጥያቄዎች ውስጥ ናቸው። እሱም ይህንን ነገር ካወቀ በኋላ ፈተናውን በጥሩ ሰራ። በኋላም ውጤቱ ሲታወቅ እንደገና ሬኒ ብቻ ያልፋል። እሱ ግን ሮንዳ ሆን ብላ በተሳሳቱ መልሶች ልታስወድቀው እንደነበር ሲረዳ ተገረመ። እሷም መልካም እድል ብላው እሱ ክፍል ውስጥ ተጨማሪ መመሪያ ሲጠብቅ ትታወጣች። ከዚያም ስቲኪ ዋሽንግተን የሚባል ምጡቅ የክፍል ተማሪ ወደ ክፍሉ ገባ። የስቲኪ አይምሮ አይኑ ያረፈበትን ነገር ሁሉ የሚያስታውስ ነበር። ከሱ ክፍል እሱ ብቻ ነበር ያለፈው። እናም አንድ ሰው የተሳሳቱ መልሶችን ስቶ ያስወደቀው እንደነበር ለሌላ ያጫወተው። ስለዚህ ሁለቱም ከፈተናው በፊት ተመሳሳይ አጋጣሚ ነበራቸው እና እርሷንም በፍሳሽ ቱቦ ውስጥ ተጣለች አንድ ልጃገረድ ጋር ተገናኝተው ነበር። እነሱን የማታለሉ ዓላማም ታማኝነታቸውንና ደግነታቸውን ለመፈተሽ እንደሆነ አወቁ። ከዚያም እነሱ አለፉና ሌሎች ጥያቄዎች ብቻ ተከሩ። ተማሪዎቹም ወደቁ። በድንገትም አንዲት ልጅ ወደ ክፍሉ እየሮጠች መጣ። ኬት ብላ ራሷን አስተዋወቀች። እሷም ጠንካራና ጀብደኛ ልጅ ነበረች። እቃዎቿን የምትይዝበት ቀይ ባልዲ ሳትይዝ የትም አትሄድም። ኬት በእርግጥ ጥያቄዎቹ በጣም አስቸጋሪ ስለነበሩ ፈተናውን አላለፈችም። ግን እሷ በልጆቻቸው ውጤት ተናደዱ ወላጆችን ግርግር ፈጥራ ሁሉንም በማባረር ፈታኛቸውን ቁጥር 2ን ስለረዳች ትመርጣለች። ከዚያም ክርስቲያንና ዲዊ ቡድኑን ይቀላቀላሉ። እነሱ ፈተናውን ያለፉ ነበሩና ወደ አካዳሚ እንደሚገቡ እርግጠኛ ናቸው። ክሪስታ ግን ሁሉም ከእርሷ ጋር እንደሚያንሱ የምታስብ ነበረች። ቡድኑ ከተሰበሰበ በኋላም ከሚቀጥለው ፈተና ፈታኝ ሚልጋር ጋር ተዋወቁ። እሱም ተራ በተራ ወደ ክፍል እንዲገቡ አዘዛቸውና ክሪስታ መጀመሪያ እንድትጠየቃት
እሷም ወደ ክፍሉ ገባችና ወለሉ ብዙ ጥቁርና ነጭ መደብ እንዳለው እንዲሁም ጥቁርና ነጮቹ መደቦች ሳትረግጥ ክፍሉ እንድታቋርጥ የሚጠይቃትን ጥያቄ ተመለከተች። እሷም ተንኮል ነው ብላ ስላሰበች ፈተናውን እንደማትሰራ እምቢ ብላ ተናገረች። ሚልጋንም እሱን ውድቅ ታደርጋትና ወደ ቤቷ እንድትሄድ ይጠይቃታል። በሚቀጥለው ዲዊ ወደ ክፍሉ ገባ እና የአትሌቲክስ ችሎታውን ተጠቅሞ ወደ ቢጫዎቹ መደቦች ዘሎ ግድግዳው ላይ ተንጠላጥሎ ወደ ሌላኛው የክፍሉ ጫፍ በቀላሉ ደረሰ። እሱ ካለፈ በኋላም ኬት ቀይ ባልዲዋን ይዛ ገባችና ከመሳሪያዎች መሃል አንዱ ገመድ አውጥታ በመወርወር ሌላኛውን የክፍሉ ጫፍ ላይ መንገድ እንዲሆናት አጥብቃ በማሰር ጠለፈች። በሰርከስ ውስጥም ለረጅም ጊዜ ተሰራ ስለነበር በቀላሉ ገመድ ላይ መሄድ ትችል ነበር። ስለዚህ ችሎታውን በመጠቀም ፈተናውን ማጠናቀቅ ቻለች። ስቲኪን በተራው ጥያቄውን በጥሞና አንብቦ በተለይ በእግራቸው ተረከዝ እንዳይረግጡ ብቻ የሚያዛቸው እንደሆነ ተረዳ። ስለዚህ በእግሮቹ ጉልበቶችና በእጆቹ መዳፎች አድርጎ ክፍሉን አቋረጠ። በመጨረሻ ሬኒ ለረጅም ጊዜ አስብና በቀጥታ ተራምዶ ወደ ክፍሉ ሌላኛው ጫፍ ይሄዳል። ፈተናውን እንዴት እንዳለፈ ሲናገርም ጥያቄው እንደ ካሬ እኩል በሆኑ መደቦች እንደሄዱ እንደሚያዝና መደቦቹ ግን እንደ ካሬ እኩል እንዳልሆኑ ስልት በነጻነት ተራምዶ እንዳለፈ ገለጸ። ሚልጋንም የመጨረሻው ፈተና ወደሚደረግበት ቦታ አብሮት እንዲመጡ ጠየቃቸው። ወደ መድረሻቸው በፍሳሽ ማስወገጃ በኩል ይወስዳቸዋል። ልጆቹ ግን እንደዚህ ባለ ክብር ያለው ትምህርት ቤት መግቢያ ፈተና ላይ የመጨረሻ እጩዎችን በፍሳሽ ማስወገጃ ውስጥ እንዲራመዱ ማድረጉ እንግዳ ነገር ሆኖ አግኝተውታል። በተጨማሪም አንዳቸው ፈታኞች ስለ አካዳሚው እስካሁን ምንም እንዳልተናገሩ ሬኒ ይጠቅሳል። አሁንም ግን ሚልጋንን አምኖት በአንድ መኖሪያ ቤት ውስጥ ፊት ባለ ሳር ላይ ደረሱና ሚልጋን ሁሉም ነገር መዘጋጀቱን ለማረጋገጥ ለጥቂት ደቂቃዎች ብቻቸውን ትቷቸው ሄደ። ልጆቹ ብቻቸውን ሲቀሩ ዲዊ የአካል ብቃት እንቅስቃሴ ማድረግ ጀመረ። ሌሎቹ ሶስቱ ልጆች ግን ስለ ቤተሰቦቻቸው ሲያወሩ ኬት እናቷ የሞተችው ገና ትንሽ ልጅ እያለች ስለሆነና አባቷን በወላጅ አልባ ሕጻናት ማሳደጊያ ጥሏት እንደሄደ ነገረቻቸው። በዚህ መንገድም ለሰርከስ ያላትን ፍቅር እንዳገኘች አከለች። ሬኒም ቢሆን ወላጆቿን እንደማያውቃቸውና ግን አሁንም እንደሚናፍቃቸው ይገልጻል። ዲዊ ግን ወላጆቹ እንደሚወዱትና ተአምር ብለው እንደሚጠሩት አስተያየቱን ይሰጣል። ቀጥሎ ወደ ቤቱ ተጠርተው ተከታትለው ገቡ። ውስጡንም ድንግርግርና ውስብስብ መንገድ ነበረው። ሮንዳም ከፊት ለፊታቸው ታየችና ወደ እነሱ እንድትፈትናቸው እንደተላከች ገለጸች። ቀጣይ ፈተናቸው አራቱም በአራት የተለያዩ ቤቶች ክፍል ሆነው ወደ ሁለተኛው ፎቅ የሚደርሱበትን መንገድ እንዲፈልጉ የሚጠይቃቸው ነበር። እናም ሁለተኛ ፎቅ ላይ ወጥተው ደወሉን የሚደውሉት የመጀመሪያዎቹ ሶስቱ ያልፋሉ። እንደ ፍንጭም ሮንዳ አይኖቻቸውን ጨፍነው ይህንን ማድረግ መቻል እንዳለባቸው ተናገረች። በመጨረሻው ፈተናው ሲጀምር ሬኒ ወዲያውኑ ፍንጭ መፈለግ ጀመረና እያንዳንዱ በር ላይ ወደ ተለያዩ አቅጣጫዎች የሚጠቁሙ አራት ምልክቶች እንዳሉ ተረዳ። ይህ በእንዲህ እንዳለ ስቲኪ ፍንጩን በቁም ነገር ወስዶ በልዩ ትውስታ ችሎታው ምክንያት አይኑን ጨፍኖ መውጫ ለማግኘት በፍጥነት ይሞክር ጀመር። ኬት በሌላ በኩል ግድግዳውን ከጎን ሰርስራ ከፈተችና ወደ ላይ ለመውጣት ተጠቀምበት ያዘች። ዲዊ ግን ዝም ብሎ ስቲኪን የሚከተል ሲሆን ወደ ደረጃው ሲደርሱም ዲዊ ስቲኪን ወደ ግድግዳው ገፋውና ደውሉን አንደኛ ደወለ። ሬኒ ምልክቶቹን ተጠቅሞ ወደ ደረጃው ይደርስና ስቲኪን ይረዳዋል። ኬት ግን ቀድማ ደርሳ ሁሉም አንድ ላይ እንዲደውሉ እየጠበቀቻቸው ነበር። እናም ደውሉን ደውለው ሶስቱም ሲያሸነፉ የዲዊ ውጤት ግን ውድቅ ይደረጋል። በመመሪያው ላይ የመጀመሪያ ደውል የሚደውሉ ሶስቱ ያሸንፋሉ ስለሚል ስቲኪ፣ ኬት እና ሬኒ ሶስቱ አንድ ላይ ስለደወሉ ነበር ያሸነፉት። ቀጥሎ የፈተናውን ዋና አዘጋጅ አቶ ኒኮላስ ቤኔዲክትን አግኝተው ስለ ተጨማሪ ነገር ሲያወሩ አራተኛዋና ትንሿ አባል ኮንስታንስ ተቀላቀለቻቸው። እሷም ትንሽዬና ምጡቅ ልጃገረድ ስትሆን ማንም ስለሚያስበው ነገር ምንም ግድ የማይሰጣት ልጅ ነበረች። ፈተናውን ከሌሎቹ በተለየ መልኩ ነበር ያለፈችው። እናም በመጀመሪያው ፈተና ሁሉንም ጥያቄዎች ስህተት ብላ ነበር እንደሰረዘች። ትዕዛዞቹንም ሳይፈለገችውን ያህል እርሳሶቹን እንዳመጣችና በመጨረሻው ፈተናውን ሳንድዊች ስትመገብ እንደነበር ታወቀ። ይህ ልዩ ባህሪዋ ነበር አሁንም ያሳለፋት። ከዚህ ሚስተር ቤኔዲክት ለቦት ራይት አካዳሚ ስኮላርሺፕ እንዳልተመረጡና ይልቁንም ዓለምን ለማዳን ስውር ተልዕኮ እንደተመረጡ እውነታዎችን ይነግራቸዋል። ልጆቹ ግን እየሆነ ያለውን ነገር ሊረዱት እንደማይችሉ ሆነባቸው። ሚስተር ቤኔዲክትም ሽብሩን ለማስቆምና ዓለምን ከጥፋት የሚታደጉት ብቸኞቹ እንደሆኑ ነገራቸው። ጉዳዩ በዓለም ዙሪያ በሬዲዮና በቴሌቪዥን የሰው ጆሮ ሊሰማው በማይችለው ዝቅተኛ ሞገድ ሚስጥራዊ መልእክት እንደተሰራጨና ሰዎችን በቴሌቪዥንና ሬዲዮ ሲያዳምጡት ከሚሰሙት ከፍተኛ ድምጽ በስተጀርባ በዚሁ ዝቅተኛ ሞገድ አንድ ሰው ነውጠኛ መልእክቶችን እንደሚለቅ፣ ይህ መልእክት ለጊዜው ባይሰማም በድግግሞሽ ግን የሁሉንም ሰዎች አንጎላቸውን በማወቅ ሳያውቁት መልእክቱን በማመን እንዲጨነቁ እንደሚያደርጋቸውና ይህም ዓለም አቀፍ ሽብር እንደተፈጠረ እንደሆነ ያብራራላቸዋል። ከአንድ ዓመት ጥናት በኋላ ሚስተር ቤኔዲክት መልእክቶቹ የሚመጡት የህፃናት ትምህርት ቤት ካለበት ደሴት እንደሆነ አውቆ ነበር። ስለሆነም ወደዚያ እንዲሄዱ የሚፈቀድላቸው ህፃናት ብቻ ናቸውና ለስራው እንደተመረጡ፣ ነገር ግን ተልእኮውን እምቢ ማለት አማራጭ እንደሚሰጣቸውና እንደነሱ አይነት አስተዋይ ልጆችን በማግኘቱ ደስተኛ መሆኑን ነገራቸው። ብዙ ካሰቡ በኋላ ግን ሁሉም ተልእኮን ለመቀላቀልና ስልጠናውን ለመጀመር ተስማሙ። ያያችሁት ፊልም እንደተመቻችሁ ምንም አልጠራጠርም። እንደዚህ አይነት ቆንጆ ፊልሞችን ለማግኘት ከስር ካስቀመጥኩላችሁ ከሁለቱ አንዳቸው መርጣችሁ ተጋበዙልኝ። መልካም ቆይታ።